ይሰማኛል። ሞዴሬተሮች ቦታ ስትቀያይሩ እኔ ጋር ሚዩት ይሆናል። ምንም አትቀያየሩ፣ መቀየር ያስፈልጋል። ዋናው ሚለው ሚስማናል። ቀጥል የኔ ውድ። እሺ ስለ ሳጁ ንገሪኝ እስኪ። ሳጁ ማለት ሳጅታሪስ የሚለው የመጣ ነው። የእኔ ኮከብ ነው። ሳጅታሪስን በጣም ስለምወዱ የኔ ሎጎ እንዲሆን ስለምፈልግ ኢን ፊውቸር ፐርፊውም ቤት ብከፍት ምናምን ብከፍት ሳጂ ሊሆን አድርጌዋለሁ። ግን ሳጅታሪስ ነው። አም ሳጅታሪስ ኮከቤ ሳጅታሪስ ነው። ስለዚህ ኖቬምበር ላይ ነው የተወለድሽው ማለት ነው አይደል? ኖ ኖቨምበር አይደለም። ኖቨምበር አይ ስኮርፒዮች ናቸው። እኔ የተወለድኩት ዲሰምበር ላይ ነው። ታህሳስ ተባልኩ። ዲሰምበር ነው የኔ በርዝዴይ። ኖቨምበር ስኮርፒዮ ኢንድ ኦፍ ኖቨምበርም ሊሆን ይችላል። ግን ብዙዎቹ ስኮርፒዮች ናቸው። እኔ ሳጅታሪስ ነው። ሳጂ ያልኩት ዛሬ። ኦኬ አንደኛው እሱ ነው። ምክንያቱም ማህሌት የተወለደችው ኖቬምበር ላይ ነው። ሳጂ ደግሞ እኔ አይደለም ኖቬምበር ላይ አልተወለድኩም። እሺ አሁን በፓስፖርት አንድ ሰው አላሳየም የሚለው ፓስፖርት ነንበሩን ላለማሳየት ነው አይደል? ከራስ ስም እስከ አያት ስም ችግር የለውም። በርዝዴሽ ችግር የለውም። እነሱ ማሳየት ትችላለሽ፣ ሌላውን ደብቀሽ። ኦኬ ወደ ሌላ ጥያቄ ከመግባት በፊት እዚህ ጋር ያሉ ተበልተናል የሚሉ ልጆች ስላሉ ሌላ በሁለተኛ መንገድ ታረጋግጭልኝ። በምንድን ነው ፊልተር እና ፀጉርሽን በማንሳት ልጆች ገብተው እንዲያዩሽ ማድረግ። ከዛ እሷ ነች አይደለችም የሚሉትን እነሱ በአካል መሀሌትን ስለሚያውቋት እንዲወስኑ ማድረግ ሻል። አንቺን እያዩ እሷ ነች ወይንስ አይደለችም የሚል ጥያቄ ይጠየቃሉ፣ መልስ ይሰጣሉ። እሱን ደግሞ ማወቅ የሚችሉት ኖርማል ስትቀርቢ ነው፣ ያለ ፊልተር እና ያለ ፀጉር ማለት ነው። እሱን ትቀበያለሽ? ያለ ፍሊተር ችግር የለብኝም። ያለ ፍሊተር ነበር ባይዘወይ መጀመሪያ አካባቢ የምገባው። አምሶ ቢዩቲፉል። ሌላ ከዛ ውጭ ላደርግልህ አልችልም። አይኔ የአይኔ ሽፋሽፍት ሜንቴን ይባላል። አንድ ሴት ልጅ እኔ ማለት ራሴን ቴኬር የማደርግበት ቪፐር ይባላል በኛ ቋንቋ። እሱን አደርጋለሁ። ፍሊተር ሽናንሺ እኔ በፍሊተር ላይ ዲፔንድ የሆንኩ ሰው አይደለሁም። ፍሊተር ላነሳ እችላለሁ። ከዛ በላይ ግን የማነሳለን ነገር የለም። ሌላ ጥያቄ ኔክስት። እኔ ደግሞ የምጠይቀ ነገር ስላለ ይሄኛውም ፍሊተሩ ችግር የለም ብያለሁ። እኔ ችግር የለብኝም። ባለፈው ጊዜ ሳናገር ባይታወ አንተ ጋር የገባው ጊዜም ፍሊተር አልነበረኝም። ያን ጊዜ እንትናነ ውሽ የምስክርነት የመጡ ጊዜ ፍሊተር ችግር የለብኝም ብያችኋለሁ። የምጠቀመው ትንሽ ብራይት፣ አንዳንድ ጊዜ ሰው ደከምከም ስለሚለው ብራይት ለማድረግ ነው እንጂ እኔ የምጠቀመው ብዙም ነገር የለም። ናቹራል በቆዳ ከለርሽ ቀላ እና ጠቆረ ምናምን እነሱ ያውቁታል። እሱ ሳይሆን ይሄ አሁን ለምሳሌ ፀጉርሽ ነው ያልኩት በሁለቱም ጆሮዎች እነሱ መለየት ስለሚቻል እና የመሀሌት ጆሮዎች ሁለቱ በጣም በተፈጥሮ ለየት ያሉ ስለሆኑ በሱ ለመለየት ነው። እሱን ስታደርግልናለሽ። ጆሮ ምንም ችግር የለም። ጆሮ እኔ ላሳየ እችላለሁ። ጆሮ ማየት ከፈለግ በጆሮ አይተ ላይ ከሆነ ይኸው ጆሮ እንግዲህ ምንም ቆርጠ ዲኤንኤ የምትፈልግ ከሆነ እሱን ኔክስት። እሺ ጋይስ እዚህ ጋር ያላችሁ እነ ዮናስ ምናምን እንዳያችሁት ነው። አንደኛውን ጆሮ ሁለት ነው ያው ጆሮ በከፊል አይተሃል። እንግዲህ አንተ ምን ያህል እንደምታደርግ ፊልተሩን አነሳልሃለሁ ብያለሁ። ፀጉር ይዝለለኝ መላጣ ስለሆንኩ በደንብ አላየውም። ምናልባት እነሱን ያስገባል አይተዋለሁ። እዚህ ያለው ሰው ነው። አሁን እኔ እናንተ ብቻ ነው፣ ሰዎቹ ሌላ ይገባሉ። ጥያቄ ተጨረስክ? እኔ ደግሞ አንድ ጥያቄ ልጠይቅህ። አንድ አልጨረስኩም፣ ገና አልጨረስኩም። እሺ ኦኬ። በባለፈው ለሀቢባ የላክሽላት ፓስፖርት አለ አይደለ? ሽላት ነግረኛ። አዎ አስዌር በፈለኩ ምልልሃለሁ። ክርስቲያን ነኝ እኔ። መጽሐፍ ቅዱስ ምልልሃለሁ ግን አትችዋለሁ ወዲያው። ኦኬ የላክሽላት ፓስፖርት ነንበር የለውም እና የእሷ መሆኑን አረጋግጫለሁ ያለችው ታዲያ ኖ፣ እሷ ምንድን ነው መሰለህ ያለችው። በነገራችን ላይ እኔ ብዙ ጊዜ እዚህ ሳጂ እየገባሁ ለሰዎች እዚህ ብር እርዳታ ሲወጣ አንዳንድ ሰው ያለውን ይረዳል። እኔ ለሰው ራሱ ትራንስፈር ሳደርግ ገንዘብ በራሴ አካውንት፣ በራሴ አድራሻ፣ በራሴ ስም ነው የምልከው እና ታውቃለች እሷ ከመጀመሪያ ጀምሮ እሷ ጋር ሪሲት ይደረጋል። ለምሳሌ ሰዎች ይረዱና እሷ ጋር ሪሲት እንሰጣለን። ነገር እንደዚህ አይነት አሰራር ስላለ እሷ ጋር
ከመጀመሪያ ጀምሮ ድምፄን ታውቃለች። ስልኬ ደግሞ አላት። ከዛ በላይ ደግሞ እንደዋወላለን። ስልክ አላት። እኔ ኖርዌይ እንደምኖር ታውቃለች። በስልክ ስለምንደዋወል ድምፅ በስልክ ስለምንደዋወል ታውቃለች። ድምፅ አይሰማም እንዴ ጋይስ? ድምፄ ታውቃለች ነው። ስልኬ ታውቃለች። ስልኬ ስላላት በስልክ ስለምናወራ ስልክ ታውቃለች። ስለዚህ እሷ መጀመሪያም ጀምሮ ጥርጣሬ አልነበራት። ግን ለእንትኑ ያህል ስትለኝ እኔ ፒክቸሬን እና ከላይ ያለውን ደግሞ ኖርዌጂያን የሚለውን እና ፒክቸሬን ላኩላት ቃል ስለገባው። ከዛ በኋላ ግን አጠፋት። ፓስፖርት ነንበሩን ግን አላኩላት። ፓስፖርት ነንበርሽ ከሌለ ለእሷ የላክሽላት ፓስፖርት ያንቺ ይሁን አይሁን ማረጋገጥ አይቻልም። ቢያንስ ወደ 2 ዓመት ወደ ኋላ ፋይሉ መገላበጥ አለበት። ስጪ ስትባል ደግሞ አይ በቃ እርግጠኛ አይደለሁም አሁን ፌክም ሊሆን ስለሚችል የግዴታ መቀበል አለብን ብላ መለሰች። ምክንያቱም ቅልቦች ከጀርባ ስራዋን የሚያስፈጽሙላት ግለሰብ ስለሆነ እሱን ማታለል ስለማችል ነው። ሌላው ማታለል ትችላለች። እኔም ጋር ከድሮም ጀምሮ ስለማንግባባ እኔም መልስ መስጠት አይጠበቅባትም። ግን ቅልቦችን እንትን ማለት አችልም። ስለዚህ ምንድን ነው ያለችው ለሱ በዛ እሷ ነች አይደለችም ማለትም ማረጋገጥ አልችልም። ስለዚህ በድጋሚ መላክ አለባት ብላ ነው ከሱ ጋር ያወራችሁ። ከዛ አንጻር የእናትሽን እስከ አያትሽ የራስሽን እስከ አያትሽ ንገሪኝ። ስም ብቻ ላረመህ እዚህ ጋር ላረመህ። እሺ ሀቢባ ያለችው እንደዛ አይደለም። ሀቢባ ከመጀመሪያው ጀምሮ ማንነትን አልተጠራጠረችም። ልኬላታለሁ ደግሞ አልዋሸችም። ልኬላታለሁ። ፓስፖርቷን ልካልኝ። መጀመሪያ እኮ ፓስፖርቷን ታሳይሽ ነው እንጂ አላችሁት እናንተ። ፓስፖርትሽ ነንበሯን ቼክ አድርጊ ምና እሺ ነው። ዲቴክቲቭ እኮ አይደለችም እሷ ማለት ፓስፖርት ምርመራ አይደለችም እኮ እሷ። ለአንተ ብልክልስ ቁጥሩ አንተ በምንድን ነው የምትመረምረው? ምን ውስጥ ከተለ የምትመረምረው? ፒክቸር አድርጌ ብልክልኝ። ሀቢባ አልዋሸችም። ያልኳትን ነው በስርዓት የተናገረችው። ይሄ ነው ስም እስከነ አያቴ እስከነ ምናምኔ አልናገርም። የምናገረው ነገር የለም። ግን ጥያቄ ካለቀ ግን እኔ አንድ ስልክ ላይ ነው መሰለኝ የምትሰማ ከሆነ ያወራኸኝ ከሆነ የት ያለው ይመስልሃል? አሁን በአሁኑ ሰዓት አስገቡት መብረቁ ግባ አበባ እየላከ ነው። እኔ ልጠይቅህ አንድ ጥያቄ። ኦኬ አሁን ይሰማል? ስልክ ቀይሬ የመጣው አሁን የት ያለው ይመስልሃል? ኦኬ ይኸውልሽ ያንቺ እውነት ለመናገር ያንቺ የኖርዌይ መኖርና የቱርክ መኖር የዱባይ መኖር አይደለም የኔ ጉዳይ። በእርግጥ ከአንቺ የእንዲህ ቦታ ነው ያለሁት ብለሽ እንድትወጪ እፈልጋለሁ። ምክንያቱም የማህሌት አይዶን ይመስልሃል? አሁን ያለሁት ዱባይ ነው። አሁን በዚህ ሰዓት ከአንተ ጋር እያወራህ ያለሁት የት ነው ያለሁት? ማለት ሱቄን ስለምታውቀው ማለት ነው። ሱቅ ስለምትለው አንተ አሁን ያለሁት የት ነው? የኔ ጥያቄ እኮ በዚህ ሰዓት የት ነው ያለችው የሚለው አይደለም። አንቺ ማህሌት መሆንሽን 100% እርግጠኛ ስለሆንኩ የግዴታ ካለሽበት ቦታ እንድትወጪ ስለምፈልግ ነው። ምክንያቱም ማህሌት አሁን ያለሁትን እኮ ላሳየው እኮ ነው። መብረቅ እየተግባባን ጥያቄ ማህሌት አይደለችም የሚለውን ነው። ጥያቄ ማህሌትን እንዴት ነው የምናገኛት ነው። ምክንያቱም አንቺ 100% ማህሌት ነሽ። ገብቶሻል ብለህ ነው የምታምነው አንተ 100%። ምክንያቱም ፓስፖርት ስምሽን እንኳን ማሳየት አላሳይም። ግን ለምን አትመጣም ታዲያ? እኔ አሁን ያለሁበት ቦታ ልንገርህ፣ አድራሻ ልላክልህ። የመጀመሪያ አንድ ቀን መምጣት አይቀርም። የመጀመሪያ ጥያቄን መልሽልኝና ከዛ በኋላ የራስሽን ጥያቄ አስተናግድሻለሁ በትክክል እስከ መጨረሻው። እሺ ማህሌት በመጀመሪያ ከሀገር ወደ ሀገር መግባት መውጣት ትችላለች። እሱ ላሳይሽ አሳይሽ። እኔ አምጭ ኢንትረስትድ ሆነስትሊ ስለ ማህሌት ራሱ ቪዛ ስላላት ኖርዌይ ስለመሆንሽ፣ ጣሊያን ስለመግባት፣ ጀርመን ስለመግባት፣ ኢትዮጵያ ስለመግባት ይሻላል። የኔ ጉዳይ የኔ እውነተኛ ጉዳይ ምንድን ነው? ማህሌት እንዴት ትያዛለች የሚለው ገብቶሻል አይደለም? አንቺን ደግሞ ማህሌት ናት አይደለችም የሚለውን እርግጠኛ መሆን እፈልግ ነበር። እውነት ለመናገር ከስድብም ከምንም ከአንቺ አፍ ቤቴ በመጣች ሰዓት ቶሎ እንዳትወጪ እፈልግ ነበረ። ነገሩ የተጋነነው ሌሎቹ ሲገቡበት ነው። ገባሽ አይደለ? ከዛ ውጪ አንቺ ትክክለኛ ማህሌት ካልሆንሽ የፓስፖርት ስምሽን ብቻ ከነያትሽ ለምን አታሳይንም እና አትገለግይንም በዚህ ሰዓት? ምን አለ ፕሮሲጀር የሚባል ነገር አለ። ገባ ማለት ሰው ይኸውልህ፣ አንድ ሰው
እኔ አሁን አንተ ስለጠየቅኝ አሁን መብረቁ በእውነት እኔ በጣም ስለማከብር ማለት በተፈጥሮ የኔ ሰውን አከብራለሁ። አንተ ደግሞ ምንም ያደረከኝ ነገር የለም። የዋሬ ናይስ ጋር ኩል ጋር እና ግን ማን ነው እኔን መጥቶ እግሌን ትመስያለሽ ስለተመሳሰለብህ ብቻ እርግጠኛ ሆነ ፓስፖርትሽን አሳይ ስምሽን ተናገሪ አይባልም። የኔ ውድ አይባልም። ለምን በዚህ ሰዓት የተገናኘ ነው? መቼ ዘው ላውራ አንድ ጊዜ ላውራ እና ከጨረስክ ልጠብቅ። ከጨረስ ግን እኔ ላውራ። እርግጠኛ ነህ አይደል? አንቺ ማህሌት ነሽ ብለህ ደምድመሃል አይደለ? እርግጠኛ ነሽ ብለህ በቀደም ዱባይ ነው የምትኖረው አልክ። ዱባይ አለመሆኔን አሳየው። አሁን ተመልሳ እንግዲህ ይሄኛው ሱቄ ያለው ዱባይ ነው በአንተ ኢማጂኔሽን። ቅድም ኦስሎን ያለሁት ብዬ አሳየች። አሁንም ካሜራዬን አዙሪ ላሳየህ እችላለሁ። ያለሁበት እዚሁ እንዳለሁ ካሜራዋን ብቻ አዙሪ ላሳየህ እችላለሁ። ፈቃደኛ ከሆንክ ቅድም አሳየቻለሁ። አሳይ የምትለኝ ከሆነ with all your respect ማሳየት እችላለሁ። እሺ አንድ ጥያቄ ልጠይቅሽ። ለዚህ መልስ ሆነሽ ይዘን ይሰማል? ያ ይሰማል። ኦኬ አንቺ ከዚህ ሁሉ ነገር ለመገላገል ፍላጎት ከሌለሽ ከኔም እንደዚሁ ሁሉም እንዲያርፍ ከፈለግሽ አጠር ባለ መልኩ ቢያንስ የተወለድሽበትን ቀን በሬዚዴንሽን ከፓስፖርትሽ እና የአንቺ ስም እስከ ያትሽ አሳይኝ። በቃ አለቀ። ከዛ በኋላ ስምሽን አላነሳም። መብረቁ እኔ ምንም ችግር የለብኝም። እኔ ብታነሳ እኮ ለእኔ ምንም ችግር የለብኝም። ፕሊስ እባክሽ ኦስሎ ስለመሆንሽ፣ ዱባይ ስለመሆንሽ፣ ባህሬን ስለመሆንሽ፣ እንትና ስለመሆንሽ ያችኛውን መሀሌት ከዛ በፊት 7 ቋንቋ ታወራ እንደነበረ ገባሽ አይደለ? 7 ቋንቋ ትችላለች። ልጆቹን ስትሰበስባቸው ክላስ ውስጥ 7ቱንም ቋንቋ እየቀያየረች ስልክ እያወራች እንደነበር ቃላቸውን ሰጥተዋል። ከ7ቱ አንዱ ኖርዌይኛ ይሁን አይሁን እነሱ አያውቁትም በሰዓቱ ላይ። ሁለተኛ ዛሬ እዚህ ታየች ስትባል ነገ ጎንደር የምትገባ ሴት ነች። መሀሌትም እንደዚህ አይነት ተፈጥሮ ነው ያላት። ሲቀጥል ደግሞ ይኸውልሽ መሀሌት ማን ነው ሳጂ ዱባይ ውስጥ መኖርሽን አውቃለሁ፣ ወይንም መሀሌት ዱባይ ውስጥ መኖሯን አውቃለሁ። ገባሽ አይደለ? ግን የፈለገችበት የመግባት የመውጣት እንትኗ ፋይሏ ደግሞ ክፍት ነው። ገባሽ አይደል? ሶ አሁን መሀሌት ያኔ አንቺ ኖርዌይ ነኝ ባልሽበት ሰዓት መሀሌት ከዱባይ ኖርዌይ የገባችበት መረጃ ባቀርብልሽ አንቺ መሀሌት ሆነሽ 57 ሚሊዮን ብር ለመክፈል ኃላፊነት ትወስጃለሽ? በዚህ እንስማማ። አይደለም እኮ ታዲያ አጋጣሚ ነው የሚባለው? መሀሌት ኖርዌይ ስትገባ አንቺ ኖርዌይ ላይ መግባት ለአንቺ አጋጣሚ ነው? እኔ አጋጣሚ ነው አይደለም። ግን እኔ የማውቀው ግን እኔ መሀሌት ገባኝ። ያን ቀን ቪዛ ነው የምታመጣልኝ። ያን ቀን የገባችበትን ቪዛ ከሆነ የምታመጣልኝ እንግዲህ ስቲል ነው ኦስሎ ነው ያለችው ማለት ነው፣ ኖርዌይ ነው ያለችው እኮ። አሁን ጥያቄው አንቺ ከዱባይ አንቺ እኔ ያለሁት ኦስሎ ነው ብለሽ ላይቭ በገባሽበት ሰዓት አርብ ቀን ይመስለኛል እኔ መስክሬ ነበርኩ ያኔ በገባሽበት ሰዓት ያኔ መሀሌት ደግሞ የዛን ቀን ከዱባይ ወደ ኖርዌይ ትራቭል አድርጋ እንደሆነ መረጃ ባቅርብልሽ ፋይሏን አምጥቼ ባቅርብልሽ በዚህ በቪዲዮ ከፍቼ ባሳይሽ አንቺ መሀሌት መሆንሽን አክሴፕት አድርገሽ 57 ሚሊዮን ትከፍያለሽ ያልሆንኩትን። ስለዚህ መሀሌት አንቺ ላይ የገባሽ ቀንም መሀሌትም ወደ ኖርዌይ መግባቷ ይሄ አጋጣሚ ነው ማለት አይ ነው። አቅርበው ግን እኔ መሀሌት አይደለሁም። ግን አቅርበው ዝም ብዬ ማልቀርበው የሚቀርብ መረጃ አለም አይቀርበው። ይሄን ነገር ከህዝብ ፊት ቃል ገቢና ይሄው እናቅርበው። አንድ ሰው ታስገቢልኛለሽ፣ ካሜራ ከፍተን በቪዲዮ እናሳያለን። ግን ያኔ አንቺ ፓርቲ መሀሌትን ብቻ አክሴፕት ታደርጋለሽ፣ ገንዘቡን ትከፍያለሽ። እኔ መሀሌት አይደለሁም እያልኩ ከፈለገ ግን አሳይና ማሳየት ትችላለህ። ከዛ በኋላ ምንድነው እንደው ከተመሳሰለ ከገባችና ከተመሳሰለ ገፋ ቢል እኮ እኔ ፓስፖርት የልኮን ለሚመለከተው ሰው ነው እንጂ ማሳየው ያው እንደ እዚህ ቦታ ላይ አንድ ቦታ ላይ እና 2 ሰዎች በአንድ ቦታ ላይ ተገኝተዋል ብዬ አይደለም። ግን ከፈለግ አሳይ። በዛን ወቅት ላይ እኔ መሀሌት የምትባል ሴትዮ ኖርዌይ እንዳልነበረች በነበርኩበት ቦታ ላይ እንዳልነበረች አም 100% ሹር ኖርዌይ ነበረች። አንቺ ላይ የገባሽበትን ቦታ አላውቀው፣ እኔ ኖርዌይን አላውቅም። ግን አሁን ጉዳዩ ምን መሰለሽ ያኔ ዱባይ ነች ነው 100% የነበር ነው። በዛን ሰዓት መቼስ ታውቂዋለሽ አሰራር ነው። አንቺን መንገድ
አምጣውና አሳይ ትገቢያለሽ። እሺ ካልትገቢያለሽ ከዛ በኋላ ግባ የምለውን ሰው ታስገቢልኛለሽ። አትገቢያለሽ ሳይሆን ከዛ በኋላ እኔ አሳይሃለሁ። እኔ አለመሆኔ ቢያንስ ለአንተ ፕሩቭ አድርግልሃለሁ ማለት ለአንተ ፎር ዩር ለአንተ ብዬ ከፈለግ ፓስፖርቴን አመጣና እዚሁ ፓስፖርቴን እንደዚህ ያለ ኖ ምክንያቱም ይሄ የውስጥ ክትትል ነው። ሲጀምር ይሄ መረጃ መውሰድ ራሱ ህገወጥ እንደው ታውቂያለሽ አይደል? የትኛው መረጃ ላይን መረጃ የ24 ሰዓት ይሰማሻል ምንሽ ማለት ወይ መብረቁ አሁን ማህሌት እያልኩ ስጠራት ነበርና አላስተካከለችም። እኔ ማህሌት ብቻ ማህሌት ናት የሚል ነው ልቤ ውስጥ የተጻፈው ለዛ ነው። እሺ እኔ ችግር የለውም። የምታስረጃው የምታመጣ ማስረጃ ካለ በአንቺ በነበርሽበት ጊዜ ላይ ኦስሎ ነበረች ብለህ ካልክ አሳይ አምጣ። እንዳልነበረች እኔ በነበርኩበት ቦታ ላይ ማህሌት እንዳልነበረች አንቺ ይሄን ነገር አክሴፕት አድርጊ። ማህሌት አንቺ ላይ በገባሽበት ሰዓት ማህሌት ኖሮ ነበረች 100% አይደለም ካልኩኝ እኔ ልፈር ከሆነ እኔ ልፈር። አንቺ ግን ይሄንን ኃላፊነት ወስደሽ ነው። ምክንያቱም እኔ ውስጥ መረጃ ነው ሰጥሽ አባሻር አምጣውሽ ካልግቢ መጀመሪያ ከዛ በኋላ እኔ ማን ብያል ቃል አልገባለም። ቢያንስ ግን ይሄን ያህል አንተ ከተመሳሰለብህ ይኸውልህ ምን መሰለህ ማህሌት እኔ ማለት ካልትገቢያለሽ እና ዝም ብዬ እኔ መረጃ ስትሻለው እንዳንቺ መረጃ ልንገርህ አንድ ነገር ልንገርህ። እኔ በነበርኩበት ጊዜ እኔ ዝም ብዬ መረጃ ጎት ስራ ይሰራው ልክ ነህ። ላሳይ አንድ ነገር ልንገርህ። እኔ በነበርኩበት ሰዓት ላይ ማህሌት ኖርዌይ ከነበረች ብለህ ማስረጃ ካሳየኝ በስነ ስርዓት ቪዛዋ ላይ ያለው የኦስሎ ፓስፖርት የተመታበት ካለ እኔ ደግሞ ማንነቴን አሳይሃለሁ ላንተ። እኔ ማህሌት ነኝ ብዬ አይደለም ቃል አዎ ብዬ የምልህ ስላልሆንኩ፣ በዛን ጊዜ ግን አንተ በጣም ፓራኖይድ ስለሆንክ አትሊስት ይህን ያህል ከሄድክ ብዬ ለአንተ ስል ይህን የምልህ ለአንተ ስል ነው። ለአንተ ስል ፓስፖርቴን አሳይሃለሁ። ፓስፖርቴን ማሳየት እኔ ይኸውልህ እኔ ማህሌት ስላልሆንኩኝ እንደዛ ማህሌት ብለሽ ታምኛለሽ ወይ ስትለኝ አይደለሁማ ስላልሆንኩኝ ግን ምንድን ነው ተገናለሽ? እሺ ሙሉ ፓስፖርትሽን ለህግ አካል ታስረክቢያለሽ? ህግ አካል እኮ ማስፖርት እኮ አይረከብም። እኔ ወንድ የሆነ ስብ ስጠይቅ ፓስፖርት ለህግ አካል አይረከብም። ዝም ተብሎ ለማን ነው ማስረከበው? ህግ አካሉ ማን ነው? የህግ አካል ተሰጭልናለሽ ወይ ፓስፖርቱን? ከዛ በኋላ ሙሉ ፋይል ህግ አካሉ ማን ነው? ህግ አካሉ ለማን ነው? ህግ አካል የምነግርሻለሁ እንዴ ድጋሚ ሳጂን ያልሽው ነበር። እሺ የኔ ጥያቄ ምን መሰለሽ? አጠር ባለ ስፔሲፊክ አድርገው መብረቁ ይኸውልህ በእናትህ ፕሊዝ ስጠይቅ ክሊር እና ምናምና ይሄ እንደቀድሞ አይንሽ ጥርስሽ ድሮሽ አትበል። አሁን እዚህ የመጣ ነው ክሊር ሊደረግ አይደለም። እኔም ችግር የለብኝም ብያለሁ። አንተ በዛ ወቅት ላይ እኔ ባለሁበት ወቅት ላይ ማህሌት ከምር ኦስሎ የነበረች ከሆነች እና የገባች ከሆነ ፓራኖይድ ሆነሃል ማለት ነው። ስለዚህ ለአንተ ክሊር ያደርግልሃል። ለአንተ ስል በእውነት ለአንተ ስል ምን አደርጋለሁ መሰለህ? ያኔ የእኔም ፓስፖርት አሳያለሁ ማህሌት እንዳልሆንኩኝ ይሄንን ቃል ገባልሃለሁ። እኔ የምፈልገው ምን መሰለሽ? ከሁለት አንድ ትወርዳለሽ። እሺ እኔ የምፈልገው አንቺ አሁን ኦስሎም ሁኚ የትም ሁኚ ያኔ ላይ በገባሽበት ቀን ያኔ ያለፈው አርብ ማለት ነው ማህሌት የሚያሳየው ማህሌት ያለችው ኖርዌይ እንደሆነ ነበር። ስለዚህ እሱን መረጃ ቪዲዮ ከፍቶ የሚያሳየን ሰው አለ። እሱን ያሳየናል። ገባሽ አይደለ? እሱን ካሳየን በኋላ የሚያሳየው እኮ ቪዛ ነው እኮ ብለሃል። አሁን እኮ የሚያሳየው ማስረጃ እኮ ቪዛ ማህሌት እዛ መኖሯን መረጃ ነው የሚያሳየን። ምንም የሚያሳይ ምንም አንቺ ያኔ ማህሌት መኖሯን መረጃ ካሳየ በኋላ ምን ታደርግልናለሽ? ወይ አዎ እኔ ማህሌት ነኝ ብለሽ አክሴፕት ታደርጊያለሽ። ያለበለዚያ ደግሞ ፓስፖርትሽን ምንም ሳትቀንሽ ቁጥር ሳትቀንሽ ትሰጭናለሽ። ከዛ ማስተዋወቅሽን ትቀጥያለሽ። እሱ ወደኋላ ፋይል ይታያል ማለት ነው። ለኔ ትልክልኛለሽ። ለማ ለኔ ፓስፖርት ላንተ ነው ብልክል ጠቅላላ ፓሱ እንዳለ ነው አሳይሃለሁ። እንደዚህ ትሰጭኛለሽ ጠቅላላ እንዳለ። ከዛ በኋላ ወደ 2 ዓመት ባክ አድርጌ አስፈትሸዋለሁ። አሁን ያለችው ደመቁ ከሆነች ያኔ ማህሌት ትመጣለች። ከ2 ዓመት በኋላ ምን ትያለሽ? እኮ ስም ስለምትቀይር አሁን ታሳየ ፓስፖርት ስም የተቀየረበት እዚህ ፎሪል ፕሮግራም ፎሪል አንተ ሰው። ስለዚህ ያዘጋጀሁትን መረጃ በህዝብ ሽት አሳይ እያልሽ ነው አይደለም?
ያኔ ወይኔ መሀሊት ነው ያለች። እንግዲህ አጋጣሚ መሀሊትም የምትኖረው እዚህ ይሆናል ብለሽ ልታልፊ ነው ወይንስ ደግሞ ያኔ አንድ አጋጣሚ አንድ ሀገር ሆነን ነው ብለሽ ልታልፊ ነው? መብረቁ አይደለም። እኔ በእውነት እሺ ባልደረገ እንደስማ እኔ ለምን ራሱ ይሄን ያህል ፋር ሂጅ ራሱ ለምን ስለዚህ ጉዳይ ነው ዲስከስ እንደማድረግ ራሱ አይገባኝም። ምክንያቱም መጥፎ ሰው አይደለህም ብዬ ውስጤ ስላመነም ሊሆን ይችላል። አሁንም እኮ መጥፎ አይደለሁም እኮ እኔም እኮ አይደለህም ብዬ ስላሰብ በእውነት መብረቁ ከሆነ የሆነ ወቅት ላይ የሆነ ይሄ ጊዜ ያልፋል። እሺ የሆነ ጊዜ ያልፍና ትሩዝ ሞመንት ይመጣል። የትሩዝ ሞመንት የሚመጣበት በላይፋችን ላይ ሞመንት ኦፍ ዘ ትሩዝ የሚባሉ ወቅቶች አሉ። በሆነው ሜቢ ጊዜ ሊፈጅ ይችላል። ዛሬ 5 ዓመት 6 የእውነት አንቺ አሁን እንደዚህ በእውነት መብረቁ በእውነት ወላሂ ነው ያን ጊዜ ቢሆን ወላሂ እንደዚህ ጸባይሽ ቢሆን ፓስሽን ለእኔ ልከሽልኝ ለምሳሌ ነው ኖርማሊ ከፈጣሪ በታች የሰው ልጅ ነው ለእኔ ልከሽልኝ አንቺ መሀሌት እንዳልሆንሽ ቢረጋገጥና ባቶኝ ኖሮ ቆይ እኔ ሳጂ የምትባለን ሴት ከዚህ በፊት ከነ መፈጠሯ አላቃትም ምን ላደርግሽ ይችላል? ከአንቺ ምን ልፈልግ ይችላል? ነው ገብቶሻል አይደለ? መሀሌት ፈልጋለሁ ብዬ አይደለም